ሰላም ዩቱብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ዛሬም በአዳዲስ ቪዲዮዎች መጥቼላችኋለሁ። አብረን ሪአክት እናደርጋችኋለን። ምንም ወሬ ምናምን አናብዛ። ሰብስክራይብ እያደረጋችሁ ብቻ ታይ ቪዲዮዎቻችን አብረን ሪቪው እናድርግ። ኦኬ አዶናይ አሜሪካ ልንሄድ ማታ ማለት ነው። እንግዲህ ሻንጣዎቻችን ፓክ እያደረግን ያለ ነው። ናፍቀሃለሻ እንግዲህ ምን ማድረግ አይቻልም። ደርሰን እንመጣለን። ታሪክ ሰርተን እንመጣ ነው። አክበረት ደግሞ ፊልሟን እያየች ነው። ምን እያየች ነው ያለሽው? እና ያ ማዘርና ታስገባት ሲ ይኸው እነዚህ 3 ሻንጣዎች ይዤ ነው የሚሄደው። ሌላ ምንም የቀረ ነገር የለም። አቢ ናሐኔም አተመቷል ካርድ ቤዛኻ ካርድ ታቴኒዮ ምሽ አይዲ ምናምን ድራይቨር ላይሰንስ ምናምን አመኪና ካውሽት ይኛ ኔራ ዋሌት ያኔ ግን ላይሰንስ ዋሌት ነው ያለው። ከዛ እሱም ባዶ ነው ይላሉ። ሌላ ናቢ እንትን ካርድ ሪኻ ዲኻ እንዳታስገባው ርያ ነበር ሌላ ካርድ ሪኻ ትጋ አይቲካ እና እንትን አይዲ ካርድ ነው ሓደ ማዓልት ነው ሒዝኻ ለመጽኻ ዙድዩ ገሪል ኻሪኻኒ ኤቲኤም ረኺበያ ግን መሄድበት ምክንያት ምንድነው? እኔ መሄድበት ምክንያት ማወቅ ፈልጋለሁ። እሺ ምክንያቱም ያብራራልናል ብዬ ተስፋ አደርጋለሁ። ናፍቀሃለሁ። አይ ነው ብዙሓት ዓበይቲ ነው ክምለስሎ ከግነከ እሺ እሺ ይዘልክ ከመጽያ ልጅ መሆን እኮ ደስ የሚለው ለዚህ ነው እኮ ራሷ ቀየላከች ነው። እሺ ማሚዬ ማሚዬ ቻው ላቪቱ ማን ቀረ? ናፒ እዛኛው ገብቷል። ባይ አኖ ካሜራማኑ ጋይስ እንግዲህ እንደዚህ ብለን ኢትዮጵያዊ መስለን እየወጣን ነው። መስለሳን ነው ኢትዮጵያዊ ሪዝ ወርዴስ አሜሪካ መጣንላችሁ። ቦም 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 ቡም እዛ እዚህ ላይ የሚሄድበት ምክንያት አንድ ቪዲዮ ለቋል መሰለኝ። አብረን እሱን እንይ። 25000 ህፃናት በልብ ህመም ይሰቃያሉ ብያችሁ ነበረ። 25000 ህፃናቶችን ማገዝ ፈልጋለሁ ብያችሁ ነበረ። አሁን ደግሞ ወደ 60 ህፃናት እዚህ ውስጥ ይገኛሉ እንደምትመለከቷቸው ማለት ነው። ከ17 በላይ ዶክተሮች ከጣሊያን መጥተው በአንድ ወር ውስጥ 60 ቀዶ ጥገና አድርገው የ60 ህፃናቶች ልብ ሊያክሙ ነው ማለት ነው። ይህ ደግሞ ትልቅ ስራ ነው። ወደ አሜሪካ የምመጣበት ዋነኛው ምክንያት ደግሞ ይህ ነው። አዶናይ ከመጋቢት 4 እስከ መጋቢት 12 ወደ አሜሪካ ይጓዛል። በዚህ ጉዞ ወደ ዋሽንግተን ዲሲ፣ ቨርጂኒያ እና ሜሪላንድ በመሄድ ለ100 ህፃናት የልብ ቀዶ ህክምና ድጋፍ ለማግኘት ይሰራል። ሁላችንም ይህንን ጉዞ በመከታተል 100 ህፃናት ተስፋ እንዲያገኙ እንርዳ። እነዚህ ህፃናት ጤናማ ህይወት ለመኖር እድል እየጠበቁ ናቸው። 60 ልጆች ላይ ማቋረጥ አንፈልግም። ከዛ በላይ ሄደን 25000 ህፃናቶችን ማገዝ እንፈልጋለን ማለት ነው። 100 ህፃናት አንድ ትልቆ ጉዞውን ተከታተሉ። ወዳችኋለሁ። ጀግና እግዚአብሔርን ጀግና ምንም ልልህ አልችልም። ይሆናል አይደለ በእኔ አንደበት አንሰን መግለጽ አልችልም። ግን ደግሞ ይሄ ወደዚህ ከመሄድ በፊት በቃ ጀግና ብለህ ነው እንትን ማድረግ እንችላለን። ወደ ሌላ ጉዳይ መግባት አለብን። ቃላትን ማበላሸት አይጠበቅም። እና ደግሞ አሁን ሌላ ዲጃ ቮይስ ከመሄድ በፊት ዲጃ ቮይስ እንትን ያን ቃል ይገባላችሁ የሊስትሮ ቦታ ያስቀመጠ የለቀቀው ቪዲዮ አለ። እሱን ማብራሪያ እንደምትመለከቱት ዲቻ ሊስትሮ በቦራ ገጥመነዋል ማለት ነው። እቺ ቦታ ነች እንግዲህ ስራ መቼ እንደምንከፍት እነግራችኋለሁ። እኔ እየመጣችሁ እዚህ ጫማችሁ ማጸዳት ትችላላችሁ። ስፔሻሊ ወደ ቦራ ስትመጡ ማለት ነው። የሚገርም ኤክስፒሪየንስ የሚገርም ካስተመር ሰርቪስ ታገኛላችሁ። 2 ልጆች መርጠን ደግሞ እዚህ ፉል ታይም ስራ ልናስቀጥር ነው ማለት ነው። ከአቢሲኒያ ጋር ባንክ ጋር በመተባበር አካውንት ክሬት ተደርጎላቸው እቺ ዲቻ ሊስትሮ እንግዲህ ዲ001 ትባላለች። የመጀመሪያው ዲቻ ሊስትሮአችን ነች። ሁለተኛ ደግሞ እማዋ ሱፐርማርኬት ጋር ይገኛል። 24 ሰዓት ሙሉ ነው የሚሰራው። ይሄኛው ደግሞ 12 ሰዓት ሙሉ ይሰራል። ቦራ ከፍቶ እስከሚዘጋ ድረስ ይኖራል እዚህ ማለት ነው። በጣም ነው ደስ የሚለው። እንግዲህ እንደዚህ አይነት ዲቻ ሊስትሮዎች እየሰራን በአዲስ አበባ ሙሉ እንበትናለን ማለት ነው። አንደኛ ለአዲስ አበባ ውበት ነው። ሁለተኛ ወጣቶች ከስራ አጥነትና ከበረንዳ አውጥተን ወደ ተሻሻለ የስራ እድል እናመጣቸዋለን። ቤተሰቦቻቸውም ያግዛሉ ማለት ነው። አያችሁ በጣም ደስ የሚል ዓላማ ነው።
አዶናይ ፋውንዴሽን በቅርቡ ተከፍቶም እንደዚህ አይነት ዲቻ ሊስትሮዎች 1000 ዲቻ ሊስትሮ እንደምናቋቁም እርግጠኛ ነኝ። እወዳችኋለሁ። ቴንክ ደግና ወጣት እንደዚህ ነው። ወጣት ሰርቶ ሲያሰራ። አሁን ደግሞ ማንም ሰው ቲክቶክ ሳይጀምር እሷው ቤት ገዛች። እስቲ አብረን ሪአክት እናድርገው። እሷን ሰላም ጋይስ እንዴት ናችሁ? የዛሬ 5 ዓመት የቀረጽኩት ቲክቶክ ሳልጀምር በፊት የቀረጽኩት ቪዲዮ አሳይቻችሁ ቪዲዮ ላይ ከመስራት በፊት ነግሬሽ ነበር። በስነ ስርዓት እሺ አትለንም፣ ሰላም አትለንም ብያችሁ ነበር። ይሄው ሰላም አትለንም። ሰላም ይሄ ቪዲዮ መች እንደሚለቅ ታውቂያለሽ? የሆነ ሰሞን ቆንጆ ቤት ስገዛ ይሄ ቪዲዮ ለቀዋለሁ ቢነስል አይደል? በጣም ምርጥ ቤት እና ይሄ ቪዲዮ ለምታዩ ሰዎች ከምንም ተነስታችሁ ምንም መድረስ እንደምትችሉ ለማሳየት ነው ይሄ ቪዲዮ የሰራሁት። you can do it okay ምን ነገር ማለት ይችላልችሁ? አሁን ስልካችንን ቁጭ አድርገን ልብስ ማጠብ እንግባ። ሶ ጋይስ እንግዲህ ይሄን ቪዲዮ መለቀው ቤት አልገዛ አይሆንም መቼም ገዝቼ ነው። ስለዚህ ዛሬ ጓደኞቼና ቤተሰቦቼን ሰርፕራይዝ አደርጋቸዋለሁ። እግዚአብሔር ፈቅዶ እንግዲህ ቤት ገዝቻለሁ። በጣም ደስ ብሎኛል። እናንተም ደግሞ ደስታዬን እጥፍ ድርብ ለማድረግ እስቲ 1 ሚሊዮን አስገቡት። እስቲ እንደው አስገቡኝ። 1 ሚሊዮን ሳትገቢ ቤት ገዝተሽ 1 ሚሊዮን ምን ይሰራልሻል? እኔ የምለው ግን ከ5 ዓመት በፊት ለራሱ ቪዲዮ ስትቀርጽ እናቷ ምን አባት አለች እኮ ምንም አላለቻትም። እኔ አሁን እናቴ የ5 ዓመት ፕላን ባደርግ ትስቅብኛለች። እውነት ይመችሽ፣ እውነት ይመችሽ። ወይኔ ሰው ቤት ይገዛል፣ እስካሁን ሰው ቲክቶክ አልጀመረም እና ምን እናድርግ? እስቲ ስታስጎበኛቸው ደግሞ አብረን እንየው። እንግዲህ ቤቴን ይመስላል። እስቲ ግቡና አበሻ እንደሆነ ለጮት ነው የተፈጠረው። በሩን ዝጉታ እንዳይመጣ ሌላ ሰው ሌባ እንዳይገባ። እሱ ምን አለውና ሌባ የሚሰራ አሁን ማደናነቁን ተውና ፊኛ ንፉ ሰው ሳይመጣ። እሺ አይበራም ቆንግራ ከምር ቆንግራ መብራት አይበራም ገና ነው። ወይኔ እኔ ፍቅር ቆየ ነው እንደ ገዛችሁ ማለት እኔማ በኋላ ሁሉም ሲያወራ እነሱ ምን ማድረግ ሌላ ማቀረሽ ቤቱ አላለቀም። ለእናንተ ለማሳየት ለቤተሰቦች ለማሳየት ቸኩዬ ነው። ሲያልቅ ደግሞ በደንብ ማሳያችሁ ይሆናል። ትችያለሽ፣ ግን ያው አሽቃባጭ በዛልሽ። ጥሩ ነው አዘብንሽ። ከነሱ ይልቅ እኛ ህዝቡ ነበር የምናዋጣሽ። አቀሳስርሽ ግን አይደለም፣ እኛ ነበር የምናዋጣሽ። ግን ይሁን ጀምር ያው ጋይስ አሁን እኔ ከመውራቴ በፊት ማለት ነው ገና ይላችሁ ገና ራስን ድምጼ ኢሞሽናል ሆናለሁ፣ ስሜታዊ ሆናለሁ። ቻሉት ባለክስ ምናምን እንዳታቋርጡኝ ላውራ እሺ። በመጀመሪያ ሁላችሁም ስለመጣችሁ አመሰግናለሁ። በጣም ደስ ብሎኛል። የደስታ የተካፋይ ስለሆናችሁ በጣም ደስ ብሎኛል። በመቀጠል ደግሞ ይሄን ሁሉ ላደረገልኝ እግዚአብሔር አምላክ ድንግል ማርያም ክብር ምስጋና ይግባት። እኔ ከማስበው በላይ ነው ያደረገችልኝ። እኔ ከማስበው ከምመኘው በላይ ነው ያደረገችልኝና በጣም ደስተኛ ነኝ። እውነት በብዙ ሰው ተባርኬያለሁ። በዚህ ነገር ላይ አሜን አሜን። ያንቺ ቤት መግዛት ለኔ ማልቀስ ምንድነው? እኔ እዚህ ጋር እንፈረቅ እንዳይሆን ብቻ ምንም ነገር ምንም የማይሆን ይሄ ምን ልበላችሁ እላችሁ። እኔ እዚህ ጋር ለመድረሴ ትልቁን ዋስትና የከፈለችው እናቴ ነች። እናቴቱ ስናሳየው እኔ ህልሞቼን በልጅነቴ አሁንም ልጅ ነኝ ሄጄ ለእናቴ ስነግራት አንድም ቀን አጣጥላብኝ አታውቅም። ሁሌም ትልቅ ደረጃ ትደርሻለሽ ነው የምትነኝና ከዚህ በላይ ደርሼ እንዳሳይሽ እፈልጋለሁ። በጣም ነው የምወድሽ። በጣም ነው የምወድሽ። እውነት ምልሽ በላይ አንቺ
እነዛ የምትነግሪኝ ነገሮች እንዳለ ለእኔ እዚህ ብርታት ያቆሙኝ እነሱ ናቸው ለማለት ፈልጋለሁ። በደንብ ንግግር ጎበዝ ባልሆንም በቃ ተረጂኝ፣ እወድሻለሁ። በመቀጠል ደግሞ እና እሺ አባቴ እዚህ የለም፣ ታታሪ ሰራተኛ ስለሆነ እዚህ ቤት የለም፣ አልመጣም። ቢችል ዓለም ላይ ያለውን ነገር በሙሉ ለኔ ቢሰጠኝ በጣም ደስተኛ ሰው ነው። በጣም ነው የሚወደኝ። እንደሚወደኝ ባይነግረኝም እኛ ቤት እንዲህ እወድሻለሁ አንባባልም፣ ግን የሚያደርገው የሚያሳየኝ ነገር በሙሉ እንደሚወደኝ አውቃለሁ። በጣም ነው የምወደው። ያቆይልኝ፣ እናንተን ለመጦር ያብቃኝ። ያው እንግዲህ ስለ ቤተሰብ ካወራን ስለ ወንድሜ ማውራት ብዙም አልፈልግም አለ፣ ግን ቪዲዮ ላይ መግባት አይፈልግም። በጣም ነው የሚያናደኝ። እንደ ወንድሜ የሚያናደኝ ሰው የለም። በቃ የሚያበሽቀኝ ከማንም በላይ። በዛው ልክ ደግሞ የምር መከታኝ ነው። ታላቅ ወንድም መከታ ነው የሚባለው ነገር የምር እውነትም መከታኝ ነው። በጣም ነው የምወደው። አማካሪ ነው እና ብዙም ማውራት አልፈልግም ስለሱ። በጣም እንደምወድህ ብቻ በቃ ተደብቀህም ቢሆን እየሰማኸኝ ነው። ከዚህም በኋላ ስለማልል ዛሬ አዳምጠኝ። እወድሃለሁ። አይ ነው ክሪንጅ ነው አንተ። እወድሃለሁ። እኛም እንደዚህ ለመባል አብቃ እና እዚህ ጋር የምታያቸው ደግሞ እናትና አባቴ ብቻ ነው የሚያሳድጉኝ። እዚህ ጋር ያሉት አክስቶቼ፣ አጎቶቼ አልመጡም። የአክስቶቼ ልጆች እህቶቼ እንዳለ ነው ያሳደጉኝ። ፍቅርን አስተምረውኛል፣ ስርዓትን። በጣም ነው የምወዳችሁ እናንተ። የምር ዛሬ ላይ መድረሴ ሁላችሁም አላችሁበት። እግዚአብሔር ብሎ አብስቶን በቃ አንድ ላይ ሆነን ደስተን ማየት እፈልጋለሁ። ምኞቴ ነው። በጣም ወዳችኋለሁ። ኑሩልኝ። እናንተንም ብጦራችሁ ደስ ይለኛል። ያቆያችሁ፣ አያቴን ያቆይልኝ። መሰብሰቢያችን ነች። በጣም ወድሻለሁ። የምር ሁላችሁንም ወዳችኋለሁ። በመቀጠል ደግሞ ያው ከዘመድ ስንወጣ ከስጋ ዘመድ ስንወጣ ጓደኞች ያሉ ሁሉም ሰው የምር ጓደኛ ይኖረው ብዬ አስባለሁ። ምክንያቱም ለቤተሰብ ማታወሩት ነገርና ለጓደኞቻችሁ ነው የምታወሩት ኦብቪየስሊ። እና ጓደኞቼ ዛሬ የምርን ፖስት ለማድረግ ፍላጎት አልነበረኝም። ይሄን ቪዲዮ እንትን ማለትም አልፈለኩም ነበረ። ለዚህ ነው ልጅ ማልወልደው። አንዴ ቋንዴ ለዚህ ነው ልጅ ማልወልደው። አይንሮ ለቀጥል ወይስ ዝም ትላላችሁ ወይስ? እሺ። እና ዛሬ እንደ ቪዲዮ መስራት ብዙ ፍላጎት አልነበረኝም። ምክንያቱም እኔ ለራሴ ያን ያህል ክሬዲት መስጠት ትንሽ ይከብደኛል። ኖርማሊ ተፈጥሮ ምን አላውቅምና ያለፍኩበትን እንዳስታውስ ዩቲና ሀሊና በቃ ፖስት ማድረግ አለብሽ እንት ነገር አልፈሽ ነው እዚህ የመጣሽ ምናምን ጎትጉተውኝ ነውና በጣም ነው የምወዳችሁ። የምር ሀሊና ማለት የጥንካሬ መገለጫ ነች። እኔ አብሬሽ በመሆኔ በጣም ብዙ ነገር ነው የተማርኩት እና ለራሷ በጣም ጀግና ናት። በኋላ ወደ ጥሩ ነገር መስመራችሁ በጣም በቃ ትነዛነዛለች። ግን እስቲል በጣም ነው የምወድሽ። ትንሽ ቀልድ ባይገባትም በጣም ነው የምወድሽ። ህይወቴ ላይ ስላለሽ አመሰግንሻለሁ። እዚህ ጋር ደግሞ የምታያት ከ4ኛ ክፍል ጀምሮ አብረን ጓደኛሞች ነበር። አመዳም ሆነን ነው የምንተዋወቀው ኦብቪየስሊ እና አብረን ብዙ ነገር አሳልፈናል። ብዙ ነገር አይተናል። በጣም ነው የምወድሽ። ጥሩ ልብ አለሽ። ያቆየን መቼም ማን ላይ የመጀመሪያ የሚዘኝ ነሽ። ሰው ወልዶ ታውቃላችሁ ስልክ ምናምን ለማንሳትም ይቸገራል። እንዴት ነው ቢዚ የምትሆኑት? በረባው ባረባው ጠዋትና ማታ ስልክ ስደውልላት እንደው ስራ ሳትፈታ ስልክ የምታነሳልኝ ሊና በጣም ነው የምወድሽ። የምር ለእኔ ትልቅ ቦታ አለሽ የምር ለማለት ፈልጋለሁ። በመጨረሻ ደግሞ እኔ ጋርድ የመሰሉ ናቸው ጓደኞቿ። ቢደብረኝም ወንድሞቼ ናቸው፣ የምወዳቸው ወንድሞቼ ናቸው። መኪና የሚያለማምዱኝ የሚያበድሩኝም ምንም ነገር ስፈልግ ኤዲት የሚያደርጉልኝም እነሱ ናቸው። በጣም እወዳቸዋለሁ። እንዲለያየን አልፈልግም። በቃ ቀልዴ ነው። አልረሳሁሽም። ዩቲን አልረሳሁሽም። እላችን አሁን ከዩቲ ጋር ባልተዋወቅ ኖሮ እነዚህ በቃ እንጃ የሚያስጠሉ ቀልዶችን ለማን አስረዳ ነበረ? የማይሆኑ ለሰዎች የማይገቡ ቀልዶችን ለማን ነገር ነበር? ለህሊና አትረዳኝም። ለአብራራላት ነው ገና እና ቀልዱን ብቻ አይደለም እኔና ዩቲ ማውራት ከጀመረን ቀልዱን ቁም ነገሩን ስለ ብዙ ነገር እናወራለን። ህይወቴ ውስጥ ስላለሽ አመሰግንሻለሁ። ኢንጆይ ያደርጋለሁ የእውነት ከአንቺ ጋር በማወራው ነገር በሙሉ። ክፉ አይደረስብሽ። በጣም ነው የምወድሽ። በጣም ወዳችኋለሁ እና ይሄን ቀን ከእናንተ ጋር ከቤተሰቦቼና ከፋሚሊዎቼ ጋር በማሳለፌ በጣም ደስተኛ ነኝ። ያቆያችሁ።
ለነጭሻ ማለት የምፈልገው ነገር ደግሞ እንዴ መርሳት ደግሞ የሌለብኝ ነገር ረስቼ ነበር። በጣም ይቅርታ አድርጉልኝ ፎሎወሮቼ፣ በጣም ነው የምወዳችሁ። ኋላስ ደረገች ናየ ሁሉ በእናንተ ነው የምር። አይ ፎሎወር ከራህ በዛ ታበረቱኝ ነውና እናንተንም በጣም አመሰግናችኋለሁ፣ እወዳችኋለሁ። በመጨረሻ ማለት የምፈልገው ነገር ደግሞ ቀጣይ ላይ ሁሉንም ሰው ሳመሰግን እኔ ማለት የምፈልገው ሌላ ምናምን ማመስገኑ ምናምን ተይውና እኛስ መቼ ነው እንዳንቺ ምናመሰግነው ነው? እኔስ መቼ ነው ለጓደኞቼ እንደዚህ ማመሰግናቸው? ወይስ ጓደኞቼ ደግሞ በአንተ ምክንያት ነው መቼ ነው የሚሉኝ? ይሄ ነው ከሁሉ ነው ያስቀናኝ። ቤት መግዛትሽ ምናምን አይደለም ይሆናል አይደለ? በእናንተ ክሬዲት ለሰው ክሬዲት መስጠት ለራሱ በጣም ትልቅ ደስታ የሚሰጥ በጣም እኔ ደስተኛ ያደረገኝ ነገር ከሁሉ ይሄ ነው። ክሬዲት መስጠትሽ ለሰዎች ብቻ እኔ ጀግና እግዚአብሔር ጀግና። እና ደግሞ በዚሁ የጃዬ አካውንቷ ተከፍቷል ተብሏል። እስቲ በዚህ ላይ አለ በቃ የኔ ማኛ እስቲ ምን ይላል እንስማው። ጃኒ አካውንቷ ተመልሷል። እግዚአብሔር ይባረክ። አሁን ጥያቄው ምንድን ነው? መግባት ትችላለች ወይ ነው? ይሄ ነው ችግሩ። ይኸው ፖስት አለች ራሱ። ኦኬ ፕሮፐር ያ ትግባ በሚስ ኢንፎርሜሽን በምን እንዳስጠፉባት ተጽፎ ተከፍቶላታል። እግዚአብሔር ይባረክ። እንኳን ደስ አለሽ ጃኒዬ። ጃኒ በጣም ደስ ይላል። እግዚአብሔር አለ። በጣም ያለ ጥፋታችሁ ለምትገፉ ሰዎች አሁን ደስ ይላል መከፈቱ ብቻ ጥሩ ነው። የራሷ ደግሞ በራሷ አካውንትም ለቃለች መሰለኝ ቪዲዮ ለቀቀችው አካውንት ቪዲዮ ሲነኝ ብጮህ ደስ ይለኝ ነበረ ግን ማን ያዘሽ ጮያ? አይ ጩኬ ጨርሼ ነው የመጣሁት። እሺ አሁን ደስታዬ ላካፍላችሁ ነው የመጣሁት። እግዚአብሔርን እኔ በጣም ደስ ብሎኛል ዛሬ። እኔ እንዴት እንደዋልኩኝ እኔ ነኝ የማውቀው እግዚአብሔርን። እና ይህ አካውንት እንዲከፈት ላደረጋችሁ ብዙ በቃ የቲክቶክ ማህበረሰብ ነው ማለት ይቻላል ባጭሩ። እና ሁላችሁም ተሳትፋችሁበት ነበርና እንዲከፈትልኝ ብዙዎቻችሁ በጣም ጥራችሁልኛል። በጣም አመሰግናለሁ። ቴንክ ዩ ሶ ማች። የምስጋና ቪዲዮ ነው በቃ ይሄ ማርያምን በጣም ነው የማመሰግነው እና ወዳችኋለሁ። ከጎኔ ለነበራችሁ ሁላችሁንም እግዚአብሔር ጨማምሮ ይስጣችሁ፣ በምትወዱት ነገር ያስደስታችሁ። ማርያምን ሌላ ምንም አልልም እና ወዳችኋለሁ። ጃኒ አካውንት ኢዝ ባክ ብቻ እኔም ብልሽ እንኳን ደስ አለሽ ነው ወይዬ ወይኔ እኔ ለሷ ደስ ብሎኛል። ግን እንደ ሀበሻ አንድ ነገር ሳይወጋ አይሄድም። እንደ ሀበሻ ግን መልእክት ይመስላል ጥጋባችን ሀዘናችን እኮ እኛ አይቻልም። ስናለቅስ ነፍራቃ፣ ስናገኝ አህያ መራገጥ ነው የምንወደው። ብቻ እንኳን ተመለሰልሽ። እስካሁን ለነበረን የቪዲዮ ቆይታ ይሄን ይመስላል። አያችሁት? ፈታዘና እንዳለን ተስፋ አድርጋለሁ። መማሪያ የሆኑ ነገሮች ነው ዛሬ ይያላችሁ የመጣሁት። ብቻ እናንተም ሊላችሁ የምችለው መንፈሳዊ ቅናቻ የያዛችሁ፣ መንፈሳዊ ቅናቻ ስላችሁ ልክ ቤት እንደገዛችሁ እኔስ ቤት ብገዛ የሚለው መንፈሳዊ ቅናቻ ቢይዛችሁ ደስ ይለኛል። ሰብስክራይብ እያደረጋችሁ ላይክም ኮሜንትም እየጻፋችሁ ቤተሰብ ሁኑኝ። ቻው ቻው። ተለያየን። ቻው ቻው።